ሰላም ጤና ይስጥልኝ። ዛሬ ማቀርብላችሁ ስለ ሜርኩሪ ነው። ሜርኩሪ በኢትዮጵያውያን ድሮ በጥንት እንደጻፉት እና ከሳይንሱ ጋር አመሳክሬ አቀርብላችኋለሁ። እንደ ኢትዮጵያውያኑ ስያሜ ለሜርኩሪ የተሰጣት አጣርድ የሚባል መጠሪያ ነው። ይህም በብርሃን ላይ እንደተጻፈው ተገልጿል። በሁለተኛው ሰማይ ስሙ ሜርኩሪ የሚባል አንድ ኮከብ ወይም ፕላኔት አለ። ይኸውም አጣርድ ነው። የዚህ ሰማይ የግዝፈት 10723 ሜዳ ያህል ነው። ይህ ኮከብ ሜርኩሪዮ ከምድር 21952 ክፍል ያህል ያንሳል። ይህ ሜርኩሪዮ የተባለው ኮከብ ዝሜኑ እና ቤርዌ የተባሉ ሁለት ቤቶች አሉት። እነዚህም ጃውዛ እና ሰንቡላ ይባላሉ። ይህም ማለት ሜርኩሪ ሁለተኛው የሰማይ ክፍል ላይ የሚገኝ እንደሆነ ተጽፏል። ይህ ፕላኔት በሌሎች ቋንቋ ሜርኩሪ ሲባል ኢትዮጵያዊ ስያሜው ግን አጣርድ እንደሚባል ገልጸዋል። ስለዚህ አሁን የምንማረው ሂስትሪ ውሸት እንደሆነ ማረጋገጥ እንችላለን። ምክንያቱም ስልጣኔ የተጀመረው ኢትዮጵያ ውስጥ ነው እንጂ ሌላ ሀገር እንዳልሆነ በዚህ ማመሳከር እንችላለን። ይህ አጣርድ ከምንኖርበት መሬት ያነሰ ስፋት ያለው እንደሆነ በሜዳ ወይም በአደባባይ ልኬት ለመግለጽ እንደሞከሩ ይታወቃል። ሁለት ክፍል እንዳለው በመጽሐፍ በአንደኛው ጃውዛ የሚባለው ግንቦት ወጥቶ 31 ዕለት ከ30 ኬክሮስ የሚታየው መልኩ ጥንድ ባልና ሚስት የሚመስለው ህብረ ከዋክብ እና ነሐሴ ወጥቶ 30 ዕለት ከ42 ኬክሮስ የሚታየው የእሸት ዛላ መልክ ያለው ሰንቡላ ህብረ ኮከብም እንደሚያካትት ጽፈዋል። አሁን ደግሞ ማቀርብላችሁ እንደዚህ ስለ ኢትዮጵያውያን ስልጣኔ ይህን ያህል ካወራን ወደ ዘመኑ ሳይንስ እንምጣ። እንደ ጥንቱ ምርምር እንደ ኢትዮጵያዊ ሳይንስ ጥናት ሜርኩሪ ከሶስተኛው ፕላኔት ትንሿ ስትሆን ካሉት ፕላኔቶች ሁሉ በሰማይ ላይ በፍጥነት ተጉዛ ስለምትጠፋ የጥንት ሮማውያን የአማልክት ተላላኪ ይሏት ነበር። ለረጅም ሰዓት ሰማይ ላይ ታይታ አለመቆየቷ ለፀሐይ ካላት ርቀት አንጻር ነው። በዚህም ምክንያት ሜርኩሪ ከፀሐይ ከ29 ዲግሪ በላይ ርቃ አታውቅም። መሬት ደግሞ በሰዓት ከ15 ዲግሪ ስለምትሽከረከር ሜርኩሪን ሰማይ ላይ የማየት የምትችለው ቢበዛ ለ2 ሰዓት ብቻ ነው። ከፀሐይ ካለመራቋ ጋር ተያይዞ ፀሐይ እንደገባች በምዕራብ ስትታይ፣ ጠዋት ደግሞ ፀሐይ ከመውጣቷ በፊት በስተ ምስራቅ ትታያለች። ሜርኩሪ ካላት አነስተኛ ስበት አንጻር ከባቢ አየር የሌላት ሲሆን በተጨማሪም ምንም ጨረቃ የላትም። የሙቀት መጠኗ በጣም የሚቀያየሩባት የሜርኩሪ በስርዓተ ፀሐይ ውስጥ ሞቃት ከሚባሉ አይነት ሙቀት ያላት ሲሆን ይህም 426 ዲግሪ ሴንቲግሬድ ይደርሳል። በምሽትም እንዲሁ በጣም ቀዝቃዛ ከሚባሉት አይነት የሚመደብ ሲሆን መጠኑም 173 ዲግሪ ሴንቲግሬድ ነው። ሌላው ሜርኩሪ ለየት ያለ ባህሪ አማካኝ እፍጋት መጠኗ ሲሆን ይህም 5440 ኪሎ ግራም ፐር ሜትር ኪዩብ ነው። ይህ ደግሞ የሚያሳየው ከስልኬት አየር አንጻር እፍጋቱ እየጨመረ ንጥረ ነገር መያዟል። በዚህ ስሌት ከሆነ ደግሞ ሊሆን የሚችለው ብዙዎቹ ላይ የሚገኘው ብረት ወይም አይረን ነውና፣ ስለዚህ ሳይንሱ ሜርኩሪን ከ70% ብረትና ከ30% ሲልኬት አየር ተሰርታለች ብሎ ይደመድማል። የብረት ንጥረ ነገር በሜርኩሪ ላይ በብዛት ስለመገኘቱ ሳይንሱ የሚለው ነገር ቢኖር መጠኑ ገዘፍ ያለ ነገር ጋር ተጋጭታ የነበረ ቢሆን በግጭቱ ምክንያት የውጫዊ አካል ክፍሏን
በብዙ ማጣቷ የብረት ክፍሉ ወደ ውስጥ ዘግቶ መካከለኛ ክፍሏ ወይም ሴንተሯ ላይ ሊታይ ቻለ ሲል ይደመድማል። እንደገና ደግሞ ሳይንሱ ከሚያቀርባቸው ምክንያቶች መካከል ብዙ የእሳተ ገሞራ ፍንዳታ ውጤቶች ወይም ላቫ ውጫዊ አካላ ላይ መታየቱን በዚህ ምክንያት ሊሆን ይችላል። ሜርኩሪ በራሷ ዛቢያ እንዴት ለመሽከርከር የሚፈጅባት ጊዜ 58.65 ቀን ሲሆን ፀሐይን አንዴ ለመዞር ደግሞ 87.97 ቀናትን ይፈጅባታል። መጠነ ቁሷ ወይም ማሷ 0.328 ሲባዛ 10⁻24 ኪሎ ግራም ሲሆን የመሬት 1/20ኛ ያህል ታንሳለች ማለት ነው። ግማዘንጓ ወይም ዲያሜትሯ 4897 ኪሎ ሜትር ሲሆን አማካኝ የሙቀት መጠኗ ደግሞ 167 ዲግሪ ሴንቲግሬድ። አሁን ያቀረብኩላችሁ የሜርኩሪን ሲሆን ይሄ በሳይንሱ ጥናት ነው። አሁን ደግሞ ማምተነትንላችሁ ሜርኩሪን ዞሮ ያዩት መንኮራኩሮች ነው። በ1974 ዓመተ ምህረት ማሪነር 10 ወይም ማሪነር 10 የተባለው መንኮራኩር ሜርኩሪን የጎበኛት ሲሆን በ2008 ዓመተ ምህረት ደግሞ ሜሴንጀር የተባለው መንኮራኩር ሜርኩሪን ልታጠና ተልካለች። ለዛሬው በዚህ እናበቃለን። ቀጣይ የቬኑስን ኢትዮጵያዊ ስልጣኔ እና ከሳይንሳዊ ምልከታው ጋር ይዤላችሁ ቀርባለሁ። አመሰግናለሁ።